مر الزمان تألقا وأضاء للدنيا طريقا مشرقا وهدى من الرحمن يهدينا به للصالحات وللمكارم والتقى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. ودنا يتكبراتشو يتجويد بأمارينيا تكتاتايوش. السلام عليكم ورحمة الله وبركاته. يا الله سبحانه وتعالى فكر هونو زارين برقامي لمجنانية بكتنال إن شاء الله زاري ሁለተኛው የመድ ትምህርት ይሆናውን የምንቀጥል ይሆናል إن شاء الله ባለፈው ስለ መድና ቀስርን በአጠር ባለ ሁኔታ አይተናል ተመልክተናል إن شاء الله የዛሬው ትምህርታችን የሚሆነው ደግሞ إن شاء الله መድን إن شاء الله ዝርዝረን በስንት እንደሚከፈልና እንደዚሁም ደግሞ ክፍሎችን በተመለከተ ትርጓሜያቸውን ከክፍሎቹ መካከል አንደኛውን ኢንሻአላህ በተወሰነ መልኩ ዘርዘር አድርገን የምናይ ይሆናል። እዚህ ላይ በቅድሚያ መድ ማለት ምን ማለት ነው የሚለውን ለማስተዋወስ ሞክራለሁ። ባለፈው አይተናል። መድ ማለት በቋንቋ ምሁራኖች ገለጻ አዝያዳ ወይም ደግሞ ጭማሪ የሚል ትርጓሜ እንዳለው ተነጋግረናል። በተጅዊድ ምሁራኖች ትርጓሜ ወይም ደግሞ የተጅዊድ ምሁራኖች ያስቀመጡለት የራሱ የሆነ ገለጻው إطالة الصوت بحرف من حروف المد واللين أو حرف اللين يميل ترقوامي نو ياسكمتوت بمسابيا ፊደላትና በሊም ፊደላት አማካኝነት የድምጽ መርዘም ሂደት መድ እንደሚባል ነው ያስቀመጡት ማለት ነው። እንግዲህ መድ ማለት በመሳቢያ ፊደላትና በሊም ፊደላት የመሳቢያና የሊም ፊደል የሚባሉ እንዳሉ ነው እዚህ ላይ ግልጽ የሚያደርግልን ማለት ነው። ኢንሻአላህ እዚህ ላይ መጀመሪያ ላይ ወደ ዝርዝሩ ከመግባታችን በፊት የመድ ፊደላት የሚባሉት እነማን ናቸው የሊም ፊደላቶችስ የሚሉትን ማየትና እንደዚሁ ማወቅ ያስፈልጋል ወደ ዝርዝሩ ከመግባታችን በፊት ማለት ነው። ኢንሻአላህ በቅድሚያ የመድ ፊደላት የሚባሉት እነማን ናቸው የሚለውን እንመልከት። የመድ ፊደላት 3 ሲሆኑ መስፈርታቸው ጭምር ኢንሻአላህ እኔ አንደኛው አሊፍ ሱኩን ናት። አሊፍ ሱኩን ሆና ቀድሞት የመጣው ፊደል ፈትሃ የሆነ ፊደል ሲሆን አሊፍ ምን ትባላለች? አሊፍ መድ እንላታለን። الألف الساكنة المفتوح ما قبلها ألف سكون هنا قدمت يمتاو فيدل فتحة سيون عندهم دقمو الياء الساكنة المكسور ما قبلها يا دقمو ساكن هنا قدمت يمتاو فيدل دقمو كسرة هنا فيدل كهنا يا سكون يا مد تبالالج عندهم دقمو الواو الساكنة المضموم ما قبلها الواو سكون هنا قدمت يمتاو فيدل دقمو ضمة هنا فيدل سيهوني كهنا يمتاو واو سكون واو مد يبالال مالتنا بصوف እንመልከታቸው ፈትሃን አሊፍ ሱኩን ቀድሞት የመጣው ፊደል ፈትሃ የሆነ ፊደል ሲባል ይሄ ማለት ነው ቀድሞት የመጣው ፊደል ማንኛውም ፊደል ይሁን ፈትሃ ሆኖ ከመጣና አሊፍ ደግሞ ሱኩን አሊፍ በመተመጣበት ጊዜ ፈትሃን ተከትላ አሊፍ መድ ትባላለች። ሁለተኛ ያ ሱኩን ያ ሳኪን ሆና ቀድሞት የመጣው ፊደል ከስራ የሆነ ፊደል ከሆነ የመጣው ማንኛውም ፊደል ሆኖ ከስራ የሆነ ፊደል ከሆነ የመጣው ያ መድ ትባላለች። ሶስተኛ ዋው ሱኩን ሆና ቀድሞት የመጣው ፊደል ደግሞ ضማ የሆነ ፊደል ከሆነ የመጣው ዋው ሱኩን ዋው መድ ትባላለች ማለት ነው። ስለዚህ ስንት ፊደል አገኘን ማለት ነው? 3 ናቸው ማለት ነው ከነ መስፈርታቸውን እዚህ ላይ መጀመሪያ የመድ ፊደል ሊባሉ የሚያስችላቸው ይህንን መስፈርት ሲያሟሉ ብቻ ነው። አሊፍ ሱኩን لا تكون الا ساكنه ولا يكون ما قبلها الا مفتوحه አሊፍ ያው አንድ ሁኔታ ብቻ ነው ያላት ሱኩን ሆና ቀድሞት የመጣው ፊደል ፈትሃ ቢሆን እንጂ እንደማትመጣ ያው በፊትም በተደጋጋሚ የተነጋገርን መተናል። አንድ ሁኔታ ብቻ ነው ያላት አሊፍ አታሳስተንም። ያ ሱኩን ሆና ቀድሞት የመጣው ፊደል ምን መምጣት አለበት? ከስራን ተከትላ መምጣት አለባት። ከስራ ካልመጣች ያ መድ አንለውም ማለት ነው። ሶስተኛ ዋው ሱኩን በሚሆንበት ጊዜ ቀድሞት የመጣው ፊደል ضማ ከሆነ ዋው ሱኩን ወደ መድነት ይቀየራል ማለት ነው። ስለዚህ ስንት መሳቢያ ፊደላቶች አገኘን?
ሶስት ከነ መስፈርታቸው ማለት ነው። ሌላው ይሄንን ለማስረዳት ምሳሌ ፈትሃ ከስራ ضمه ያገኘነው ፈትሃ የሚስማማት ማናት የሚስማማ ለመሳቢያነት አሊፍ ከመጣ አሊፍ ሱኩን ማለት ነው። ከስራ ደግሞ የሚስማማው ያ ሱኩን ነው። እንደዚሁ ደግሞ ضمه ደግሞ ዋው ሱኩን ነው ማለት ነው። ስለዚህ በመውጫ ቦታቸው ተመሳሳይነት ስላላቸው ይሄን ፈትሃ አሊፍ ሱኩንን ከስራ ያ ሱኩንና ضمه ደግሞ ዋው ሱኩን ጋር ሆኖ ይመጣሉ ማለት ነው። እነዚህ ሶስቱ የመድ ፊደላት ይባላሉ። እነዚህ ሶስቱ የመድ ፊደላት ይባላሉ። طيب የመድ ፊደላት በመድና በሊን ፊደል አማካኝነት የድምጽ መርዘም መድ እንደሚባል ነበር የተነጋገርነው። የሊን ፊደላቶችስ እነማን ናቸው? የሊን ፊደላቶች ሁለት ናቸው። በቅድሚያ ሊን ማለት ገር የሆነ ራስን ያለ ማስቸገር የሚወጡ በመሆናቸው ሊን ተባሉ ማለት ነው። እና እነዚህ የሊን ፊደላቶች ሁለት ናቸው። እነሱም ያ ሱኩንና ዋው ሱኩን ናቸው። እነኚህ ሁለት ፊደላቶች ሳኪን ሆነው ነገር ግን ቀድሟቸው የመጣው ፊደል ፈትሃ የሆነ ፊደል ከሆነ ቀድሟቸው የመጣው ፊደል ፈትሃ ከሆነ ምን ይሆናል ማለት ነው? ዋውና ያ ሱኩን የሊን ፊደል ይባላሉ። እዚህ ላይ ያ ሱኩን ሆና ቀድሟት የመጣው ፊደል ፈትሃ ከሆነ ዋው ሱኩን ሆና ቀድሟት የመጣው ፊደል ደግሞ ፈትሃ ከሆነ ሹፉ እዚህ ላይ ይለያያሉ ከመድ ፊደላቶች። የመድ ፊደላቶች ያ ሱኩን ቀድሟት ከስራ ከመጣ ብለን ነበረ። በሊን ደግሞ ያ ሱኩን ሆና ቀድሟት የመጣው ፊደል ፈትሃ ከሆነች የሊን ነው የምንለው። ዋው ሱኩን ቀድሟት የመጣው ዋው ሱኩን ሆና ቀድሟት የመጣው ፊደል ፈትሃ ሲሆን የሊን ፊደል ነው የምትባለው። እዚህ ላይ ግን ዋው ሱኩን ሆና ቀድሟት የመጣው ፊደል ضمه ከሆነ ምንድነው የምንለው? የመድ ፊደል ነው የምንለው ማለት ነው። ስለዚህ ልዩነታቸው የመድ ፊደላቶች ሶስት ናቸው። እንደዚሁም ደግሞ ሸርጣቸውም ለየት ያለ ነው። የሊን ፊደላት ግን ፊደላቶቹ ሁለት ናቸው። ዋውና ያ ሱኩን ሆነው ቀድሟቸው የመጣ ፊደል አንድ ፈትሃ ብቻ ሲመጣ ምን እንላለን? የሊን ፊደል እንላለን። በቀላል ሁለቱን የምንለይበት በቁርአን ውስጥ ምልክት አለ። እሱ ምንድነው? ከሊን ፊደላቶች ላይ የሱኩን ምልክትን ወይም ደግሞ እኛ ጋር የምትታወቀው ሱኩን ምልክት አለች አይደለም? እሷን በመናገኝበት ጊዜ ከነኚህ ከዋውና ከያ ላይ እነዚህ ፊደላቶች የሊን ፊደል መሆናቸውን በቀላሉ የሚገልጽ ምልክት ነው ማለት ነው። እንደዚሁ ደግሞ ከመድ ፊደላቶች ላይ ምንም አይነት ምልክት አይደረግባቸውም። በዚሁ ሐለት ሆነው ነው የሚመጡት። በዚህ ሁኔታ ምንም አይነት ምልክት ሳናገኝ ካየናቸው እነዚህ ፊደላቶች ምንድናቸው ማለት ነው? የመድ ፊደላቶች መሆናቸውን በቀላሉ የምንለይበት መንገድ ነው ማለት ነው። እንግዲህ የመድና የሊን ፊደላቶች እነዚህን ከተመለከትን መድን የተጅዊድ ምሁራኖች በሁለት ይከፍሉታል። መድን በሁለት ይከፍሉታል። አንደኛው የመድ አይነት መዱል አስልይ ሲባል መሰረታዊ የሆነ መድ እንለዋለን። ሁለተኛው ደግሞ መዱል ፈርዒ እንለዋለን። አንደኛው ምን ይባላል? መዱል አስልይ፣ ሁለተኛው ደግሞ መዱል ፈርዒ። አሁን የምንነጋገረው የመድ አይነቶች የመድ ፊደላቶችን ብቻ በመመርኮዝ ነው። እዚህ ላይ ልብ ልትሉ የሚገባው ነገር አሁን መድን ከፍለን የምናየው የመድ ፊደላቶችን ብቻ መሰረት በማድረግ ነው። የሊን ፊደላቶችን ደግሞ ኢንሻአላህ በመጨረሻ ላይ መሰረት አድርገን የምናይ ይሆናል። አሁን በመድ ፊደላቶች ብቻ ነው መሰረት የምናደርገው። መድ በስንት ይከፈላል? በሁለት ይከፈላል ብያለሁ። አንደኛው መዱል አስልይና ሁለተኛው ደግሞ መዱል ፈርዒ ነው። ሁለተኛው መዱል ፈርዒ መዱል አስልይ ማለት መሰረታዊ የሆነ መድ ሲሆን መዱል ፈርዒ ማለት ደግሞ ቅርንጫፋዊ መድ ነው። አሁን የጠቀስኩት እነዚህ ቋንቋዊ ትርጓሜያቸውን በተመለከተ ያየው። መዱል አስልይ ማለት እንደ ተጅዊድ ምሁራኖች ገለጻ ምን ማለት ነው? መድን ለሁለት ከፍለውታል። የመጀመሪያው መዱል አስልይ ነው። መዱል አስልይ የሚባለው ምን ማለት ነው የሚለው እንመልከት። መዱል አስልይ ማለት ከመሳቢያ ፊደሉ በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል አለመምጣት ወይንም ደግሞ ከመሳቢያ ፊደሉ ቀድሞት ሐምዛ ለመምጣት ምን እንለዋለን? መዱል አስልይ እንለዋለን። መሰረታዊ የሆነ መድ እንለዋለን። በቅድሚያ መጀመሪያ እንዳየናቸው የመሳቢያ ፊደላቶችን አይተናል። አሊፍ ሱኩን ቀድሟት ፈትሃ ሲመጣ፣ ያ ሱኩን ቀድሟት ከስራ ሲመጣና ዋው ሱኩን ቀድሟት ضمه የሆነ ፊደል ሲመጣ የመድ ፊደላቶች እንደሚባሉ አይተናል። እነኚህን የመድ ፊደላቶችን አግኝተን ከነኚህ ከመድ ፊደላቶች በመቀጠል ደግሞ ሐምዛ ወይንም ሱኩን የሆነ ፊደል ካልሆነ የመጣው ያ መድ ምን ይባላል? መዱል አስልይ ይባላል። ወይንም ደግሞ ከነኚህ የመድ ፊደላቶች ቀድሞ ሐምዛ ወይንም ሱኩን የሆነ ፊደል
ይቅርታ ከመሳቢያ ፊደሉ ቀድሞት ሐምዝ ካልመጣ መዱ ምን ይባላል? መዱል አስሊ ይባላል። የመሳብ መጠኑ ሁለት ሐረካ ነው። ሁለት ሐረካ ነው የመሳብ መጠኑ። ሁለት ሐረካ ወይም ደግሞ መዱ ጠብዒ በመባልም ይገለጻል ማለት ነው። ምሳሌ መውሰድ እንችላለን። በቁርአን ውስጥ በሶስቱም ምሳሌዎች ማየት እንችላለን። ምሳሌ ኑሂሃ በሚለው የቁርአን አንቀጽ ላይ ማየት እንችላለን። ኑሂሃ ኑሂሃ እዚህ ላይ ሶስቱንም የመድ አይነቶችን እናገኛለን። እዚህ ላይ እነማን ናቸው? እዚህ ላይ ልብላችሁ ተመልከቱኝ። እዚህ ላይ ኑን ضማ መታለች። ኑን ضማ ከዛ ዋው ሱኩን አለ፣ ሀ ከስራ አለ፣ እንደዚሁ ያ ሱኩን መታለች፣ ሀ ደግሞ ሶስተኛው ፈትሐ መታለች፣ በመቀጠል አሊፍ ሱኩን አለ። እዚህ ላይ ከضማ በመቀጠል የመጣው ፊደል ማን ነው? ዋው ሱኩን ነው። ዋው ሱኩን ደግሞ ቀድሞት የመጣው ፊደል ضማ ከሆነ የመጣው ምን ይሆናል? ዋው መድ እንደሚባል ተነጋግረናል። መዱል አስልይ ለመባል ደግሞ መዱል አስልይ ለመባል ከመሳቢያ ፊደሉ በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል አለመምጣት ምን እንደሚባል ተነጋግረናል። መዱል አስልይ ከመዱ በመቀጠል የመጣው ፊደል ማን ነው? ሐን የመጣው ሐምዛ ወይንም ሱኩን የሆነ ፊደል አይደለም ያገኘ ነው። ስለዚህ ምን ይሆናል ማለት ነው? መዱል አስልይ ይባላል። ኑ ብሎ ሁለት ሐረካ ይሳባል ማለት ነው። በመቀጠል ሀ ከስራ ነው። ከሀ ከስራ በመቀጠል የመጣው ፊደል ማን ነው? ያ ሱኩን ነው የመጣው። ያ ሱኩን መጥቷል። ስለዚህ ያ ሱኩን ሆኖ ቀድሞት የመጣው ፊደል ደግሞ ከስራ የሆነ ፊደል ከሆነ ያ መድ እንደሚባል ከአሁን በፊትም እንደዚሁ እንደ ተነጋገርነው ነው ማለት ነው። طيب የመድ ፊደል መሆኑን ካረጋገጥን በኋላ ከመሳቢያ ፊደሉ በመቀጠል የመጣው ፊደል ማን ነው? ሀ ፈትሐ ነው። ሱኩን የሆነ ፊደል ወይም ደግሞ ሐምዝን አይደለም ያገኘ ነው። ስለዚህ መዱ ምን ይባላል? መዱል አስልይ እንለዋለን። የሁለት ሐረካ ያክል ብቻ ስበና ነባለን። በመቀጠል ሀ ፈትሐ ነው። ከሀ ፈትሐ በመቀጠል አሊፍ ሱኩን ነው የመጣው። አሊፍ ሱኩኑ አሊፍ መድ ይባላል። በዚህ መልኩ ሁሉንም ምሳሌዎች በአንድ ቃል ላይ ኑሂሃ በሚለው ተጣምረው እናገኛለን ማለት ነው። መዱል አስልይ ጠብዓን በሁላችንም ዘንድ ያለ ችግር ስለሆነ ኢንሻአላህ ትኩረት ሰጥተን መለማመድ እንደሚኖርብን በድጋሚ ለማስታወስ እወዳለሁ። እንግዲህ ዛሬ መዱል አስልይን በተመለከተ በተወሰነ መልኩ አይተናል ኢንሻአላህ። በሚቀጥለው ደግሞ መዱል ፈርዕይን ኢንሻአላህ በውስጡ የሚካተቱትን እና እንደዚሁ በቅርንጫፎች ውስጥ የመጀመሪያውን ቅርንጫፍ ወስደን ኢንሻአላህ የምንነጋገር ይሆናል። የዛሬው ይህንን ይመስላል ኢንሻአላህ። በተጨማሪ ጥያቄዎች ካሏችሁና አስተያየቶች ካላችሁ ኢንሻአላህ በፔጃችን በፌስቡክ ፔጅም ሆነ እንደዚሁ በኮሜንት በዩቲዩብ ላይ ማስቀመጥ የምትችሉ መሆኑን ልገልጽላችሁ እወዳለሁ። ጀዛኩሙላሁ ኸይረን ሱብሃነከላሁ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ጀዛኩሙላሁ ኸይረን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።